እኔ እምልሽ ጅቦችም ሽንኩርት አላቸው። እነሱስ አቁላልተው ነው የሚበሉት? እንደኔ ጥሬውን ነው? አንቺ ጅብ አይደለሽ? ምን ያደርግልሻል ቤትሽ የጅብ ሽንኩርት? ለበሽተኛ አይታሰብም? ውሃ ቢጠማኝ እንኳን የሚሰጠኝ ሰው በሌለበት ቤቱን ቁልፍልፍ አድርገሽ የምትሄጂብኝ ምን አስበሽ ነው? ይሄ አባቶቻችን ቁስል ለማድረግ የሚጠቀሙበት ቆርጠቤ የሚባል ቅጠል ነው። መቀየሪያ ልብስም አምጥቼልሃል። ቆርጠቤ ቆንጫቤ በቃ በግላጭ አገኘሽኝና አፓረንት ወጣሽብኝ አይደል? ስላጠቃቀሙ ደግሞ እዚህ ላይ ከትበውልናል። እንደ ምግብ ዝግጅት መጽሐፍ እያገላበጥሽ አበሰልሽ። ምን ብለው ነው የጻፉልሽ? ቤቶት በሚገኝ ቀለል ባለ በሽተኛ ላይ 2 ቆርጠቤ ቅጠል ከሰናፍጭ ጋር ጨቅጭቀው ባፍንጫው ይልቀቁበትና ድፍት እስኪል ድረስ ይጠብቁት ብለው ነው የጻፉልሽ? አይጅብ አው